ሰላም ሰላም ውዶቼ፣ እንዴት ናችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? እንዴት ናችሁ እላችኋለሁ ውዶቼ። ዛሬ ደግሞ የማሳያችሁ ስራ እየሰራው ነው ማሳያችሁ ማለት ነው። ስራ እየሰራው ነው የማሳያችሁ። የምሰራውም ደግሞ ፖፖ ላይፍ ይባላል። ፖፖ ላይፍ ይባላል የምሰራው ማለት ነው። እና ምርጥና ጥሩ የሆነ ምቹ የሆነ ብር የሚከፍል በዶላር የሚከፍል ጥሩ ስራ ነው ማለት ነው ውዶቼ። ይህንን ይዤላችሁ የመጣሁት እንድትሰሩ እንድታምኑ እና በመረጃ የሆነ ነገር እናንተ እንድታውቱ ብዬ ነው ዛሬ ደግሞ ይዤላችሁ የመጣው ማለት ነው ውዶቼ። እና እያሳያችሁ ያለው እየሰራው ያለው ነው ማለት ነው። እየሰራው ያለ ነው ማሳያችሁ። ዛሬ ደግሞ በዚህ መልኩ መተናል ውዶቼ። እና እንዴት ናቸው? እንዴት ቆያችሁ? ደህና ነኝ። እየሰራ ያለ ፖፖ ላይፍ ይባላል። እና መሰራት የምትፈልጉ ልጆች ኮሜንት ላይ አናግሩኝ። ከዛ በኋላ እኔ ስልኬን ሰጣቸዋለሁ። ከዛ በኋላ ሼር አድርግላቸዋለሁ። አከፋፈቱንም አሳያቸዋለሁ። እንዴት እንደምንሰራው ነው እነግራችኋለሁ። አብረን ነው የምንሰራው እላችኋለሁ። እኔ ይሄ ስራ በጣም ነው የምወደው። በጣም ደስ የሚል ማያስቸግር፣ እንደ ሌላውም ማያስቸግር ብር የሚገኝበት የምናተርፍበት ነው። እና ውዶቼ ብትሰሩና ብትለወጡ ደስ ይለኛል። እኔ እየሰራሁ ነው፣ እናንተም ስሩ። ኑ እንስራ፣ አብረን እንስራ እላችኋለሁ ውዶቼ። እና በጣም ምርጥና አራፊ የሆነ ስራ ነው ማለት ነው። መስራት የምትፈልጉ መስራት እንፈልጋለን በሉኝ። ከዛ እኔ መናገራችኋለሁ። አብረን እንሰራለን። ሼር በመደራረግ አብረን እንሰራለን ማለት ነው ውዶቼ። በአብዛኛው ብዙ ልጆች እየሰሩት ነው ያሉት፣ ግን የማያውቁትም ደግሞ በጣም ብዙ ልጆች አሉ። እና ይህን ስራን የሚወደው በጣም ብዙ እህቶችን ብዙ ወንድሞችን አተርፌበታለሁ። የተዋወቅንበት ቤተሰብ ያገኘውበት ነው እዚህ ላይ። እና ውዶች እዚህ ስደት ዓለም ላይ ስንኖር በቃ ለውጥ ነው፣ ለለውጥ ነው ከሀገራችን የመጣ ነው፣ ለለውጥ ነው። ሀገርን ተሻግረን እዚህ የመጣ ነው ስራ ፍለን ስንት ሀገር ላይ ቤተሰብ እንትተን ሀገራችን ትተን እዚህ እሳት ላይ በሙቀት የምንቃጠሉ ያልፍልናል ብለን ነው። ነገ ሌላ ለውጥ ሌላ ትልቅ ቦታ ለመድረስ ስንል ነው ዛሬ አሁን እዚህ የተገኘ ነው። ስለዚህ ትልቅ ቦታ ደግሞ ለመድረስ በቃ ይገኛል፣ ብር ይመጣበታል የሚባለው ሁሉ ደግሞ መሞከር አለብን። በነፃ ዋይፋይ ያለ ነው። ጊዜ ባገኘኑ በተጠቀም ባገኘኑ ጊዜያችን በቃ ብር የሚገኝበት ለውጥ የሚገኝበት ሰውን የምናተርፍበት አብረን የምንሰራበት ጥሩ ስራ ስናገኝ እንስራ ይላቸዋለሁ ወዶቼ። እኔ ራሴ የምሰራው ነው ለእናንተ እያካፈልኩ አለት። እኔ መስራት ከጀመርኩ 2 አመት ለሆነኝ ነው ማለት ነው። 1 አመት ከምናምን ነው ያው ኦልሬዲ 2 አመት ለሆን ነው። እና ወዶቼ እኔ እዚህ ሀገር እንደመጣው ነው የገባሁት። ጓደኞቼ ፈጣሪ ስጣችሁ፣ እግዚአብሔር ስጣችሁ፣ በጣም አመሰግናቸዋለሁ። እነሱ ናቸው ሼር አደረጉልኝ ስራ ያሉኝ። ከዛ በኋላ መስራት ጀመርኩ። ምንም ነገር አያስፈልግም ማለት ነው፣ ክፍያ አያስፈልግም። ምክንያቱም ሰርታችሁ እናንተ ታገኛላችሁ እንጂ ከፍላችሁ አትገቡ ማለት ነው። ይሄ ሀብ ነው፣ ደስ የሚል እንደፈለግሽ የሚሰሪበት። የሚሰሩትም ደግሞ ልክ እንደዚህ ማለት ነው። ልክ እንደዚህ አሁን እንደ ቪዲዮ የሚመስል ላይፍ ነው፣ ላይፍ መግባት ነው ማለት ነው። ዝም ብላችሁ ትገባላችሁ። ከዛ በኋላ 1 ሰዓት ትቀመጣላችሁ። ከ1 ሰዓት በኋላ ሜሴጅ ይመጣላችኋል። ያ ሜሴጁን ነክታችሁ ሴፍ ታደርጋላችሁ። ኮይን ራሱ ነው የሚሰጣችሁ። እናንተ ላይ ገብታችሁ መቀመጥ ብቻ ነው ስራችሁ እና ገብታችሁ ቁጭ ማለት ነው። ራሱን ኮይን የሚሰጣችሁ ያ ኮይኑ ሰብስባችሁ 100 ሺህ ስትሞሉ ኤክስቼንጅ ታደርጋላችሁ። በምትፈልጉ ባንክ ትልካላችሁ ማለት ነው። በባንክ ነው፣ በህጋዊ ነው ማለት ነው። የምትፈልጉ በአዋሽ ባንክ አለ፣ የኦሮሚያ ባንክ አለ፣ ንግድ ባንክ አለ። በቃ በምትፈልጉ በኢቴሌ ብር ማውጣት ትችላላችሁ። እና ደግሞ በሰው እንዴት አድርጋችሁ መሰላችሁ? በምትፈልጉ አካውንት በቃ በሰው ሆነ በግለ ወጥም ሆነ በህገ ወጥም ሆነ በምትፈልጉ ኤክስቼንጅ ማድረግ ትችላላችሁ። ከፈለጋችሁ ወደ ራሳችሁ አካውንት ማላክ ትችላላችሁ፣ በፈለጋችሁ አካውንት። ከዛ በኋላ የሚላክላችሁ ባላችሁ ሀገር በኢትዮጵያ አካውንት መንዝሮ ነው የሚመጣላችሁ። ወደዚህ መላክ የምትፈልጉ ከነ ባላችሁ ሀገር ብሩ ነው የሚከፈለው ማለት ነው። ግን የሚከፈለው በዶላር ነው።
ምንዛሬ ተመንዝሮ ነው የሚደርሳችሁ። በእንትን ከሆነ በእኛ በሀገራችን ከሆነ እዚህ ሀገር ካላችሁ ግን ባላችሁ ሀገር ነው የሚሰጣችሁ ማለት ነው ወዶቼ። እና ወዶቼ መስራት የምትፈልጉ አናግሩኝ፣ አብረን እንስራ፣ በአንድነት እንስራ እላችኋለሁ። ስለሰማችሁኝ አመሰግናለሁ። በደንብ ኮሜንት ላይ ጻፉልኝ። ከዛ በኋላ እኔ መልስላቸዋለሁ፣ ሼር አድርግላቸዋለሁ፣ አከፋፈቱን አሳያቸዋለሁ። አብረን ነው የምንሰራው ማለት ነው። ምን የሚያሳስባቸው ነገር የለም። በጣም ብዙ ልጆች አሉት እየሰሩ ያሉ፣ በጣም ብዙ እዚህ ያለ አብረን የምንሰራ ማለት ነው። ኢትዮጵያ ውስጥ ሆኖ ራሱ ዋይፋይ ያላቸው ሰዎች እየሰሩ ነው። ኢትዮጵያ ውስጥ ሀገራችን ውስጥ ሆኖ ዋይፋይ ያላቸው ሰዎች እየሰሩ ነው። እንኳን እዚህ ሀገር በነፃ ዋይፋይ ማለት ነው። እና ውዶቼ ስሩ፣ በጣም ትጠቀሙበታላችሁ። ሀገራችሁ ስትገቡ ራሱ ትሰራላችሁ ማለት ነው። እዛ ራሱ ሆናችሁ ትሰራላችሁ፣ እንኳን እዚህ ማለት ነው። እዛ ሄዳችሁ መስራት ትችላላችሁ ውዶቼ። እና ስሩ፣ ተጠቀሙበት። አሪፍ ነው። እየሰራው ነው፣ አሳያችኋለሁ። ከፋፋቱን ምንሆኑ አብረን እንስራ። ሼር አድርግላችኋለሁ። ሼር በማደራረግ ትልቅ ቦታ እንደርሳለን። ከ10 ዶላር ጀምሮ ማውጣት ይችላል። ከፈለጋችሁ 30 ዶላር 40 ዶላር አድርጋችሁ አንድ ላይ ተጠራቅማችሁ ታውጣላችሁ ማለት ነው። አይን ደግሞ 20 ዶላር ከፈለጋችሁ 20 ዶላርም ታውጣላችሁ። መንዛሬ መንዝሩ ነው በራሳችሁ አካውንት የሚያስገባላችሁ ማለት ነው። እናንተ አካውንት ብቻ ነው የምታስገቡት። እና በጣም ጥሩ የተወደደ ስራ ሀብ ነው። በጣም ደስ የሚል ፖፖ ላይፍ በጣም ደስ የሚል ስራ ነው። እና ወዶቼ ስሩ 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 ይላቸዋለሁ ወዶቼ። እና ብትሰሩ ብትለወጡበት ብትቀየሩበት በጣም ጥሩ ነው ውዶቼ። የምነግራችሁ እንድትሰሩ ነው፣ እንድትለወጡ ነው፣ እንድትቀየሩ ነው። መልካምነት ለራሱ ነው። እኔ አሁን ለእናንተ በስተመር ከፈጣሪ ያገኛለሁ። ያው እሱም ደግሞ ሀቡም ደግሞ 30,000 ኮይን ይሰጠኛል። እናንተ የሚሰጣችሁ አዲስ ስትሆኑ፣ አዲስ ጅማሬ ስትሆኑ 20,000 ነው የሚሰጣችሁ። ለ2 ሰዓት ነው የምትቀመጡት። ለ2 ሰዓት ስትቀመጡ 40,000 ነው የሚሰጣችሁ ማለት ነው። አንድ ሳምንት ሙሉ። ከአንድ ሳምንት በኋላ ደግሞ የሚመልሳችሁ ወደ 2,000 ኮይን ነው። 2,000 ኮይን። ከዛ ደግሞ 800 ደግሞ የወንበር አለ። ከዛ ደግሞ 400 ደግሞ የሚሰበሰበ ኮይን አለ ማለት እሱ ሰብስባችሁ አንድ ላይ 100,000 ሲሞላ ትሸጣላችሁ ማለት ነው። ኤክሰንት ታደርጉላችሁ። እና ውዶቼ ስሩ፣ አብረን እንሰራ፣ እንለወጥ። በጥሩ አጋጣሚ በተገናኘ ነው። አብረን እንሰራ። ስልክ እንቀያየርና ትሰራላችሁ። መስራት የምትፈልጉ ከሆነ አናግሩኝ። በጣም ምርጥ ነው። የተወደደ ሀብ ነው። ብዙ ሰው የሚሰራው ነው ውዶቼ። የማታውቁት መስራት የምትፈልጉ አናግሩኝ። የምትሰሩ ደግሞ ልክ እንደዚህ ነው። ምንም ነገር አይከብድም። ከፍታችሁ ከዛ ስማችሁን ጠይቃችኋል። ከዛ ስልክ ቁጥር ጠይቃችኋል። ላይ መካሻራ ምናምን ትሰጣላችሁ። እዚያው ላይ ራሱ የሚያመጣላችሁ ሲጀምር ምንም ነገር የሚያስቸግር ነገር የለውም ማለት ነው። እና የኔ ውዶች እንደዚህ እላችኋለሁ፣ ስሩ። አሁን እኔ እንደምታዩት እኔ አሁን እንደዚህ እየሰራው ነው ያለሁት እንደምታዩት ማለት ነው። ይሄ የራሴ ቤት ነው። ሰው ቤት ምንጭ ከፈለኩ ከነሱ ከልጆቹ በመስራት እችላለሁ። ወንበር ደግሞ የምንሰራ አንድ ላይ ተሰብስበን ነው የምንሰራ፣ እያወራን የተጫወት ነው የምንሰራ ወንበሩ ደግሞ ማለት ነው። እና እንደዛ ነው የምላችሁ። አናግሩ፣ ኮሜንት ላይ ሀይ በሉኝ። ከዛ በኋላ ሼር አድርግላችኋለሁ። እወዳችኋለሁ። በጣም አሪፍ ስራ ነው። መስራት የምትፈልጉ አናግሩኝ ውዶቼ። እና ውዶቼ ስሩ፣ እንቀየር፣ እንለወጥ፣ አብረን እንስራ። ዝም ብለን የሰው ቪዲዮ እያየን ጊዜያችን እናቃጥል፣ ብር እናተርፍበት፣ እናገኝበት። እኔ አሁን ከሰራሁት ወደ 20 ምናምን ሺህ በላይ አግኝቼበታለሁ፣ አተርፌበታለሁ ማለት ነው። 20 ሺህ ምናምን በላይ አግኝቼበታለሁ ማለት ነው ውዶቼ። እና አንዴ 20 ምናምን ሺህ ብር ትንሽ ነው እንዴ ውዶቼ? 26 ሺህ ብር ትንሽ ነው እንዴ? ስለዚህ ስሩ፣ ተለወጡ፣ አገኙበት። አንድ ብር ራሱ እኮ ከመሬት አናገኝም ካልሰራ ነው ካልተተፈጠም ነው። አሁን ሀገራችን የራሱ ሄደን ማለት ነው ሌላ ስራ እየሰራን ይሄንን እንሰራለን ማለት ነው። በደንብ የምንሰራ ከሆነ ደግሞ ከሱ በላይ ማገኘት እንችላለን ማለት ነው።
ከሱ በላይ ከሁለት ማለት 100,000 በላይ ልናገኝ እንችላለን። በደንብ ከሰራን ለሰው ሼር ካደረግነው ሁሉ ኤክስቼንጅ ካደረግነው በኤጀንት የሆነን ሰውን ከሰበሰብነው በጣም 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 እናተርፋለን። ከምንም በላይ እናገኛለን ማለት ነው ውዶቼ። እና ስሩ 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 እንስራ። ከመስራት ስንሰራ እንበረታለን፣ ሞራል ይኖረናል፣ ትልቅ ቦታ እንደርሳለን። እና ከሰራኑ ደግሞ ምንም የሚያቅተን ነገር የለም። ምንም የሚያቅተን ነገር የለም። ትልቅ ቦታ እንደርሳለን። ስለዚህ ዋና በርትተን መስራታችን ነው። እንደሚያልፍልን ተስፋ አድርገን ጉልበት ባገኘነው አጋጣሚ እንስራ ውዶቼ። ስራ ያስከብራል። ስራ ያስከብራል። ስራ ክቡር ነው ውዶቼ። እንስራ እላችኋለሁ። አብረን እንስራ። መስራት የምትፈልጉ አናግሩኝ። ምንም ችግር የለም። ራሴ የሚሰራውን ነገር አሳያችኋለሁ እና በደንብ እንትን በሉ ውዶቼ። ይወዳችኋል።